ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት የአማርኛ ባለ አንድ እግር ፊደላትና ቃላት ማለት ነው። እዚህ ጋር ባሉት የተለያዩ ፊደላቶች አሉ። ቃላቶቹንም በዛ መሰረት እዚህ ጋር አምጥቼላችኋለሁ። ባለ አንድ እግር ፊደላት ማለት ነው። ባለፈው ሳምንት እግር የሌላቸው ባለ ሁለት እግር ፊደላቶች እያልኩ ሰርቼላችኋለሁ። ዛሬ ደግሞ ባለ አንድ እግር ፊደላት የሚባሉትን በደንብ አድርጌ አምጥቼላችኋለሁ ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ። ለጓደኞቻችሁም ሸር አድርጉ። ምክንያቱም የወሳኝ የሆነ የአማርኛ ትምህርት ስለሆነ ማለት ነው። ኦንላይን አስተምራለሁ። እኔ ጋር መማር የምትፈልጉ ተማሪዎች በቀን አንዳንድ ሰዓት በሚመቻችሁ ሰዓት ጠዋትም ማታም በሚመቻችሁ ሰዓት መማር ትችላላችሁ ማለት ነው። ስለዚህ ለመማር በዚህ ስልክ ቁጥር መጠቀም ትችላላችሁ። ስልክ ቁጥር እዚህ ጋር አስቀምጬላችኋለሁ። 251 9 18 32 00 42 በሚለው ቁጥር እየደወላችሁ መማር ትችላላችሁ። በቀን አንዳንድ ሰዓት በሳምንት 5 ቀን ከሰኞ እስከ አርብ ድረስ በሚመቻችሁ ሰዓት እያመቻቻችሁ መማር ትችላላችሁ ማለት ነው። በግሩፕ ይቻላል፣ በግል ይቻላል። ስለዚህ የምትማሩ በኢሞ፣ ቴሌግራም፣ ዋትሳፕ በዚህ ስልክ ቁጥር ደውሉልኝ። አሁን ቀጥታ ወደ ቪዲዮ ልሂድና በደንብ አድርጌ ቪዲዮውን ላንብብላችሁ። ከመጀመሪያው ሲጀምር መጀመሪያ ፊደላቶቹን ነው የማነብላችሁ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ ይሄንን ወደ ኋላ ልይላችሁ። ቆ ቅ ቄ ቃ ቂ ቁ ቀ። ቀ ቁ ቂ ቃ ቄ ቅ ቆ ማለት ነው። ሁለተኛ ተ ቱ ቲ ታ ቴ ት ቶ። እሺ ተ ቱ ቲ ታ ቴ ት ቶ። ተ እሺ ቶ ት ቴ ታ ቲ ቱ ተ። ተ ቱ ቲ ታ ቴ ት ቶ ማለት ነው። ወደ ሶስተኛው ስንሄድ ቸ ቹ ቺ ቻ ቼ ቺ ቾ። እሺ ቾ ቺ ቼ ቻ ቺ ቹ ቼ። ቼ ቹ ቺ ቻ ቼ ቺ ቾ ብለን ማንበብ እንችላለን ማለት ነው። ወደ አራተኛ ስንመጣ አራተኛ ነ ኑ ኒ ና ኔ ን ኖ። እሺ ኖ ን ኔ ና ኒ ኑ ነ። እሺ ነ ኑ ኒ ና ኔ ን ኖ። እሺ ቀጣይ አምስተኛ የ ዩ ይ ያ የ ይ ዮ። ዮ ይ የ ያ ይ ዩ የ። የ ዩ ይ ያ የ ይ ዮ። የመጨረሻ የገ ቤት ነው። ገ ጉ ጊ ጋ ጌ ግ ጎ። እሺ ይህን መጀመሪያ ላጥፈውና ልየው። ጎ ግ ጌ ጋ
ጊ ጉ ገ ገ ጉ ጊ ጋ ጌ ግ ጎ ብለን ማንበብ እንችላለን ማለት ነው። አሁን ምንድነው ባለ አንድ እግር ፊደላት ከተባለ አብዛኞቹ ምንድን ናቸው ማለት ነው? ቅርጻቸው ተመሳሳይ ነው። እዚህ ጋር እንደምታዩት ሁሉም ባለ አንድ እግር ፊደላት ነው። ሁለቱ ደግሞ ምንድነው ሁለተኛ ፊደሉ ጎኑ ጋር ምንድነው ቅጥላት አለበት። ሶስተኛ ጋር ይኸው እግሩ ጋር ነው ቅጥላት ያለበት ማለት ነው። ይህ ሁሉም አራተኛ ወደ ግራ የዞረ ነው ማለት ነው። ሁሉም ፊደል እንደምታዩት አራተኛ ሁሉም ወደ ግራ የዞረ ነው። አምስተኛ እግሩ ጋር ቀለበት ነው ማለት ነው። ስድስተኛ ሁሉም ጭንቅላቱ ላይ ቆልማማ ነው። ሰባተኛ ጭንቅላቱ ላይ ቀለበት ነው ማለት ነው። ስለዚህ አብዛኛው ፊደል ተመሳሳይ ነው የምላችሁ ለዛ ነው። ቅርጻቸው ተመሳሳይ ነው። እነዚህን በደንብ አድርጋችሁ እዩት። ቀ ቁ ቂ ቃ ቄ ቅ ቆ ተ ቱ ቲ ታ ቴ ት ቶ ቼ ቹ ቺ ቻ ቼ ቺ ቾ ነ ኑ ኒ ና ኔ ን ኖ የ ዩ ይ ያ የ ይ ዮ ገ ጉ ጊ ጋ ጌ ግ ጎ ብለን ማንበብ እንችላለን ማለት ነው። በደንብ አድርጋችሁ እዩት። እዚህ ጋር ያሉት ቃላቶቹ ደግሞ አንድ በአንድ ስናያቸው ቁና ይላል። የቀ ቤት ይቻት ቁ የነ ቤት ና ይቻት እዚህ ጋር በአንድ ላይ ምን ይሆናል ማለት ነው? ቁ እዚህ ጋር ና ቁና። እሺ ሁለተኛው ቱታ ይችንና ይችን ወስደን ማለት ነው በአንድ ላይ ቃላት የመሰረትነው ቱ ይቻት እዚህ ጋር ታ ይቻት በአንድ ላይ ቱታ ብለን መመስረት እንችላለን ማለት ነው። ቱታ። እሺ ሶስተኛ ቹቹ ይችን ሁለት ጊዜ ደግመን ነው ማለት ነው። ይችን ሁለት ጊዜ ስንደግማት ቹቹ። እሺ ከዛ ቀጣይ ኑ የነ ቤት ኑ ይኸው የገ ቤት ግ ይኸው በአንድ ላይ ምን ይሆናል ማለት ነው። እዚህ ጋር ኑ እዚህ ጋር ግ ይኸው ኑግ ይላል ማለት ነው። እሺ ቀጣዩ የኔ የ ይኸው የነ ቤት ደግሞ ኔ ይኸው በአንድ ላይ ምን ይሆናል ማለት ነው። የኔ እሺ የኔ ብለን መመሰረት እንችላለን። የመጨረሻው ጌታ እዚህ ጋር ገጉ ጊጋ ጌ ይኸው የተቤት ተቱ ቲታ ታ ይኸው ማለት ነው። በአንድ ላይ እዚህ ጋር ጌ ይኸው እዚህ ጋር ታ ይላል። ጌታ ይላል ማለት ነው። እሺ በደንብ አድርጌ ላንብብላችሁ። ቁና ቱታ ቹቹ ኑግ የኔ ጌታ ይላል ማለት ነው። በደንብ አድርጋችሁ እዩት። በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ መልካም ቀን መልካም ጊዜ ይሁንላችሁ። ቻው አመሰግናለሁ